አሁን እንግዲህ ቦቼን እየሸኘነው ነው ወደ ኢትዮጵያ ማለት ነው። ቦቼ እንግዲህ ከሁለት ወር ቆይታ በኋላ ወደ ኢትዮጵያ እየተመለሰ ነው ማለት ነው። እንግዲህ የቦቼን የመጨረሻ ዱባይ ላይ የነበረው ንግግር አሰማችሁና መለስ እንላለን። ታይሜ ደርሶ ልገባ ነው። ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር ምስክሬ ነው። ዱባይ በነበርኩበት ጊዜ ውስጥ ምንም የጎደለኝ ነገር አልነበረም። በጣም ተመችቶኝ ነበር። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ተመልሼ መጥቼ እስካገኛችሁ ድረስ ተናፍቁኛላችሁ። ኢትዮጵያውኛ ደግሞ ከእናንተ ጋር ነኝ፣ ግን በአካል ስለተያየን በጣም አዝናለሁ። ማርያም ከልቤ ነው። ወዳችኋለሁ። እንግዲህ እንዴት ተመለከታችሁት ነው። በቀጣይ ደግሞ እንግዲህ የአፍላ ፍቅር ተዋናዮች ሁሉም በሚባል ደረጃ ኢትዮጵያ ላይ እንዴት አቀባበል እንዳደረጉለት ከቪዲዮ መጨረሻ የማሳያችሁ ነው የሚሆነው ማለት ነው። እስከ መጨረሻው ተከታተሉ። እንዲሁም ቪዲዮአችን ላይክ ማድረግ እንዳትረሱ ማለት ነው። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ ቦቼ የመጨረሻ ንግግሩን ተናግሯል ማለት ነው። ዱባይ ላይ እንግዲህ ዱባይ በነበረበት ሰዓት ሁሉንም አመስግኗል። እንግዲህ ዱባይ በነበረበት ሰዓት ጌም ሲጫወት ነበር፣ እንዲሁም ቲክቶክ ላይ በጣም አክቲቭ ነበረ እና በዚህም ሰፖርት ላደረጋችሁኝ ሁሉ ምስጋናዬ ላቅ ያለ ነው ብሏል ማለት ነው። እንግዲህ እናንተ አስተያየትስ ምንድነው? ቦቸራ ወደ ኢትዮጵያ ተመልሶ አፍላ ፍቅር በመግባቱ ምን ያህል ደስተኛ ናችሁ? እንዲሁስ ዱባይ ሆኖ ላይቭ ላይ የገባ በቲክቶክ ቢገኝ ነበር ደስ የሚላችሁ የሚለውን ኮሜንት ብታስቀምጡልኝ በጣም ደስ ይለኛል። እንግዲህ ቦቼ ወደ አፍላ ፍቅር ሊመለስበት የቻለው ምክንያት አብዛኛው በኦዲየንስ እና በተመልካች ፍላጎት እንደሆነ ተናግሯል ማለት ነው። እንዲሁም ኢትዮጵያ ላይ ብዙ ስራዎችን ሰርቼ ወደ ዱባይ እመለሳለሁ ሲል ተናግሯል ማለት ነው። እንግዲህ ቦቼ ዱባይ በነበረበት ሰዓት በጣም ደስተኛ እንደሆነ ተናግሯል ማለት ነው። እንዲሁም ዱባይ በነበርኩበት ሰዓት ሰፖርት ላደረጋችሁኝና ቲክቶክ ላይ ላገዛችሁኝ በጣም አመሰግናለሁ ብሏል። ቦቼ መቼ ነው ወደ ዱባይ የሚመለሰው የሚለውን በቀጣይ ቪዲዮ የምሰራላችሁ ነው የሚሆነው። አሁን በጣም አሪፍ የሆነ ቪዲዮ አስቀምጬላችኋለሁ። ቪዲዮውን ላይክ በማድረግ እስከ መጨረሻው እንድታዩ ጋብዛችኋለሁ። ወሆይ ብቻ አብራችሁን ተጓዙ፣ መንገዶችን እናሳያችኋለን። ኤርፖርትም አሪፍ ጊዜ ይኖረናል፣ እዛም ትንሽ እንቆያለን። አብራችሁን ቆዩ። ተጋዶ ቲቪን ሰብስክራይብ ማድረጋችሁን እንዳትረሱ። በቆንጆና አሪፍ ስራዎች ለመምጣት ቅድመ ዝግጅታችንን ጨርሰናል። እስከዛው ግን እነዚህን ፖስት የምናደርግላችሁን ቪዲዮዎች እዩዋቸው፣ ሼር አድርጓቸው። እንዲሁም ደግሞ ሰብስክራይብ እያደረጋችሁ አሪፉን ነገር ትጠብቃላችሁ ማለት ነው። አብረን አሁን ወደ ኤርፖርት Bye bye, Boche.